አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የቻናላችን ቤተሰቦች መጀመሪያ ቃዒደቱ ኑራንያን በጋራ በጥራት ቀርጠን አጠናቀናል። ማሻአላህ። አሁን ሁላችሁም የአረብኛ ፊደላትንና የቃላት መገጣጠሚያዎችን በሚገባ ለይታችኋል። ነገር ግን ብዙዎቻችሁ በኮሜንት ላይ ኡስታዝ ቃዒዳውን በደንብ ጨርሰናል፣ ቁርአን ማንበብ ግን ትንሽ እየከበደን ነውና ወደ ቁርአን ሙሉ ንባብ ስንገባ ግን የትኛውን የተጅዊድ ህግ ቀድመን እንወቅ? እንዴትስ ሳንሳሳት እንቀጥል? እያላችሁ ስትጠይቁኝ ነበረ። በቁርአን ውስጥ በብዛት የምናገኘው ትልቁና መሰረታዊ ህግ የኑን ሳኪና ማለትም ስኩን የሆነችው ኑንና የተንዊን ህግ ነው። በቃዒዳ ላይ በየብቻ አይተናቸዋል። ቁርአን ላይ ግን እነዚህ ምልክቶች ሲመጡ ድምፃችንን የምናወጣበት ሶስት ዋና ዋና መንገዶች አሉ። የመጀመሪያው ህግ ኢኽፋ ይባላል። የመጀመሪያው በቁርአን ላይ ሚን ቀብሊ የሚለውን ጥቅስ ስናገኝ ብዙ ተማሪዎች ሚን ቀብሊ ብለው የኑንን ድምፅ በግልጽ ያወጡታል። ይህ ትልቅ ስህተት። ትክክለኛው አቀራረብ የኑኗን ድምፅ ሙሉ በሙሉ ሳናወጣ አፍንጫችን ውስጥ ደብቀን ሚን ቀብሊ ብለን መቅራት ነው። ይህ ድምፅን የመደበቅ ወይም የኢኽፋ ህግ ይባላል። ሁለተኛው አልኢድጋም። ሁለተኛው ምሳሌ በሱረቱ ለሃብ ላይ የምናገኘው ለሃቢን ወተብ የሚለው ጥቅስ ነው። ይህንን ጥቅስ ስናነብ ለሃቢን ወተብ ብለን የኑንን ድምፅ በግልጽ ማውጣት የለብንም። እዚህ ጋር የተንዊን ድምፅ ከዋው ፊደል ጋር መዋሃድ ስላለበት ድምፃችንን አጋጭተንና አንቀጥቅጠን ለሃቢን ወተብ አድርገን ማያያዝ አለብን። ይህ የማዋሃድ ወይንም የኢድጋም ህግ ይባላል። በሶስተኛ ደረጃ ደግሞ ድምፃችንን ሳንደብቅና ሳናዋህድ በግልጽ የምናነብበት ህግ አለ። ለምሳሌ በሱረቱል ጋሺያ ላይ ሚን ዓይኒን አኒየቲን የሚለውን ጥቅስ ስናገኝ እዚህ ጋር ከኑን ስኩን ቀጥሎ ዓይን ስለመጣ ኑኗን ምንም ሳንደብቅ በግልጽ ሚን ዓይኒን ብለን እናነባታለን። በተመሳሳይ ሁኔታ መን አመነ የሚለውን በግልጽ እናወጣዋለን። በተመሳሳይ ሁኔታ መን አመነ የሚለውንም ቃል ልክ እንደ ቅድሙ ኑኗን ግልጽ አውጥተን መን አመነ ብለን በትክክለኛው አነባበብ ዘይቤ እናነባታለን። ይህ በግልጽ የማንበብ ወይንም የኢዝሃር ህግ ይባላል። እነዚህን ሶስት ህጎች ለይቶ ማወቅና በተግባር ማስተካከል የቁርአን ንባብ ጥራታችሁን በአንድ ጊዜ በከፍተኛ ሁኔታ ይለውጠዋል። እንግዲህ ከዛሬ ጀምሮ አዳዲስ የተጅዊድና የቁርአን መለማመጃ ክፍሎችን እንቀጥላለን። በሚቀጥለው ክፍል 2 ቪዲዮአችን ላይ ደግሞ በቁርአን ገጾች ላይ ስላሉት የማቆሚያ ምልክቶች በሰፊው የምናይ ይሆናል። ይሄ ትምህርት እንዳያመልጣችሁ ቻናሉን አሁኑኑ ሰብስክራይብ አድርጋችሁ የደውል ምልክቱን ተጫኑ። ነገር ግን ትልቅ ማስታወቂያ አለኝ። ከዩቲዩብ ቪዲዮዎች በተጨማሪ እኔ ራሴ በቀጥታ እናንተኑ እየተከታተልኳችሁ ስህተታችሁን በድምፅ እያረምኩኝ በሳምንት ለ5 ቀን ያክል በቪአይፒ ክፍል ውስጥ በቅርበትና በተደራጀ መልኩ ዘመናዊ በሆነ መልኩ መማር ለምትፈልጉ እህትና ወንድሞች ለጊዜው ውስን ቦታዎች ስላሉን አሁኑኑ ከስር ባስቀመጥኩላችሁ በዲስክሪፕሽን እና በመጀመሪያው ኮሜንት ላይ ባስቀመጥኩት የቴሌግራም ሊንክ ወይም ስልክ መስመር በፍጥነት መመዝገብ ትችላላችሁ። በቀጣይ ክፍል እስክንገናኝ ድረስ የአላህ ሰላምና እዝነት አይለያችሁ፣ አይለየን። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።